ወዳጅ ድሮት ቢሆን ኖሮ ይሄ ሁሉ ጣጣ የለም። ሌላው ደግሞ መስተካከል እያሉ የሚያስደግሙ አሉ። 2 አጋንንት ልኮባት ከሆነ ከሴትየዋ ጋር 3 ከባሏ ጋር 4 ሰዎች ከአጋንንት ጋር ይተኛሉ። የሚጸነሰውን ጋሬን ተቆራኝቶት ይወለዳል። መጨረሻ ላይ እየሰነበተ ሲሄድ ልጆቹ በሽተኛ ይሆናሉ። መጨረሻ ላይ ራሱ የደገመው ሰውዬ ራሱ አስደጋሚው ሚስቱ ራሱ 3ቱም በሽተኛ ነው የሚሆኑት። ይህንተው 3ቱም በሽተኛ ነው የሚሆኑት። የሚወለደውም አይረባም። ጋኔን የተቆራኘው ነው የሚሆነው። እግዚአብሔር የላቸው ካፋቀሩ ዓለምን አይፋቅሩም። ወንድና ሴት በዝሙት ከመመረዝ ያልታደሉ እርጉሞች ይህን ትምህርት ብሎ ያጠራል። ስሩ ይነቀል ዘሩ ይጥፋ። ይህን ትምህርት ብሎ ያጠራል። ሰው ወንድና ሴት ማቆራኘት ትምህርት ነው። ይሄ እግዚአብሔርን መጠየቅ እንጂ ባጋንንት ነው ጋብቻ የሚፈጸመው። እግዚአብሔር ያጥናሽ። በንባብ እጨርሰዋለሁ።